ሊባርክሽ ስለፈለገ ትችያለሽ ወይ በረከቱን ትችያለሽ? ይሄ ነው ጥያቄው እኮ። አሁን ለምሳሌ አንድ ሰው ሊባርከው ፈለገ በረከቱን መቋቋም ይችላል? አንዳንድ ሰው እኮ ለምሳሌ ገንዘብ ከሆነ የሚጠይቀው 1 ሚሊዮን ብር ሰጥቶት እኮ ልጁ እኮ ሄዱ ጠጥቶ እኮ ሊሞት ይችላል። ጠጥቶ አዲስ አበባ ያለ ናይት ክለብ በሙሉ ዞሮ ተደብድቦ ሊሞት ይችላል። ለምንድን ነው? ሬዲ አይደለም። ያንን ሀብትን ለማስተናገድ ሬዲ አይደለም። ዝናን ለማስተናገድ ሬዲ አይደለም። ስልጣንን ለማስተናገድ ሬዲ አይደለም። አንዳንድ ሰዎች በየሚኒስትር መስሪያ ቤቱ እኮ የምታገኛቸው ሰዎች አሉ። ያችን ወንበር እንኳን ለማስተናገድ ሬዲ ሳይሆኑ ነው ወንበሩ የተሰጣቸው። ከዛስ በቃ ሰውን ቡጣ ምናምን ቢሮቸው ስትገቢ እንደዚህ አሁን አዲስ አበባ መስተዳድር የሆነ ቢሮ ገብቼ ነበር። ሰውየው ሬዲ አይደለም። he is not ready። እውነቴን ነው የምልህ። ዝም ብዬ እያየሁት ነበር እና this guy ሳይሰራ ነው ወንበር ላይ የተቀመጠው። አልተሰራም። ሳይሰራ ሳይዘጋጅ ነው ወንበሩ ላይ የተቀመጠው። ለምትቀመጭበት ወንበር ያዘጋጅሻል፣ ለሚሰጥሽ በረከት ያዘጋጅሻል፣ ይሰራሻል። ቴዲ ጄክስ የሚባል መወደው ሰባኪ ያለና can you stand to be blessed የሚል መጽሐፍ አለው። can you stand to be blessed ትችላለሽ መቋቋም ትችላለህ ወይ ነው በረከቱ። እና ለአንድ ነገር ሲያስብሽ ወይም ደግሞ ከአንዱ ወደ ሌላ ፕሮሞት ሊያደርገኝ ሲል እቺ መሰራት ትመጣለች። ፕሮሰስ አላት። የትም ቦታ ከደረስሽም በኋላ ሊሆን ይችላል። እኔ ባለፈው ሳምንታት 4 ሳምንት ምናምን እያየሁ ነበር ኒው ሌቭል ኒው ዴቭል ብዬ ከዚህ በፊት ስለማውቃቸው አካሄዶቹን አሰራሮቹን ኦኬ አዲስ ነገር አለ ማለት ነው፣ ቆንጆ ነገር አዲስ ውብና ውድ የሆነ ነገር እየመጣ ነው ብዬ አለፍኩት። ሬዲ ሳይሆኑ ግን ሲቀመጡ ወንበር ላይ ሳይሰሩ ሲቀመጡ ወንበር ላይ የምታያቸው ሚስቢሄቭ የሚያደርጉ ኃላፊነት ላይ ያሉ ሰዎች አልተሰሩም፣ ሬዲ አልነበሩም ለቦታው። ሬዲ ሳይሆኑ ሀብት የተሰጣቸው ሰዎች ይሄ ናይት ክለብ ሄደው ብር እንደዚህ የሚበትኑ አይተሻቸዋል አይደል? እንደዚህ የሚበትኑ ውስኪ የሚደፉት they were not ready። ሀብት ለመቀበል እንኳን አልተሰሩም፣ ሬዲ አልነበሩም። ለዚህ ነው የሚያደርገው ሲያጣ ናይት ክለብ ሄዶ እንዲያደርግ ብር የሚበትነው ውስኪ የሚደፋው። በጣም ስቱፒድ ነው። መብታቸው ነው ግን አለመሰራታቸው ግን ነው እንጂ አሁን ስንት ችግረኛ መንገድ ላይ ልጅ አቅፈው የቆሙ መብራት ላይ ስንት እናቶች እያሉ ከዛ ናይት ክለብ ሄዶ አንደኛ ደስም አይልም፣ ክብርም አይደለም፣ ነውርም ነው። ምን ማለት ነው? ሳይሰሩ ገንዘብ ያገኙ ሰዎች ናቸው። ሳይሰሩ ስልጣን ያገኙ ሰዎች አሉ። ሳይሰሩ ስለዚህ ስራኝ ህንፃውን ጨርሰው አርኪቴክት ሆይ ህንፃውን ጨርሰው ስራና ሸክላ ሰሪ ሆይ ሸክላውን አሳምረህ ስራው። ጊዜ ከሰጠሽው እኮ ፍቅር ቦታ ይሄ ቆንጆ ቦታ የሚቀመጡ የአበባ ማስቀመጫቸው የተሻለ እንደዛ ውብ ቦታ ያስቀምጥሻል። ከዛ የሚሳሳላቸው እንዳይሰበር ይሄ በጥንቃቄ ያዙት ይሄ እንዳይሰበር የሚባሉ እቃዎች አሉ። በቃ የከት የሆኑ በጣም ውድ የሆኑ በጥንቃቄ የሚያዙ እንደዛ አይነት ሰው ያደርግሻል። በማህበረሰቡ መካከል ፋንክሽን ታደርጊያለሽ፣ ዝም ብሎ የምትቀመጭ አይደለሽ፣ ግን ውድ ትሆኛለሽ። የሰው ውድነት የተገኘበት ብሔር ወይም የትምህርት ደረጃ ወይም እድሜው አይደለም። በሸክላ ሰሪው እጅ ምን ያህል ተሰርቷል ነው። በሸማኔው እጅ ምን ያህል አልፏል ነው። ፈቃደኛ ሆኖ ተሰርቷል ወይ ነው። አርኪቴክቱ ሰርቶታል ወይ ነው። እና መንፈሳዊ ህይወት ላይ እንግዲህ ምሳሌዎች አሉ። ሸክላ ሰሪ፣ ሸማኔ፣ አርኪቴክት እና እንደዛ ይወራልና አምላክ ፈጣሪ እግዚአብሔር እንደው ለሙስሊሞች አላህ በተለያየ ነገር ይመሰላል። በተለያየ ነገር ይመሰላል። ከሚመሰልባቸው ራሱን ከመሰለባቸው ነገሮች አንዱ ሸክላ ሰሪ ነው። ራሱን ሸክላ ሰሪ መስሎ ያውቃል። አንድ ጊዜ ኤርሚያስ የሚባለው ነብይ አዘዘውና ወደ ሸክላው ሰሪው ቤት ሄዳለው እና ሸክላ ሰሪው ጭቃውን አድርጎ እያሽከረከረ ሸክላ ይሰራል። ኤርሚያስ እያየው ከዛ እጁ ላይ ይበላሽበታል። ሸክላው እጁ ላይ ሲበላሽበት እንደገና ሌላ ዕቃ አድርጎ ሸክላ ሰሪው ይሰራዋል። ከዛ ሸክላ ሰሪው የሚሰራውን አየህ አለው። እግዚአብሔር ነው የሚለው፣ ኤርሚያስን ነው የሚለው። ጭቃው በሸክላ ሰሪው እጅ እንዳለ
እናንተ በእኔ እጅ አላችሁ አለው። ዛሬ ሉዓላዊነቱን በጣም አስፈሪ ሉዓላዊነቱን እናያለን። ወደ መንፈሳዊ ትንሽ እናደላለን። ዛሬ ጭቃው በሸክላ ሰሪው እጅ እንዳለ እናንተ በእኔ እጅ አላችሁ አለ። ስለዚህ ምን ማለት ነው? እንደፈለገ አድርጎ ይሰራዋል ማለት ነው። አሁን ሸክላ ሰሪው ጭቃውን ወስዶ ድስት ይሰራዋል፣ ከፈለገ ጀበና ያድርገዋል፣ ከፈለገ አበባ ማስቀመጫ ያድርገዋል፣ ከፈለገ እንደዚህ ብርጭቆ ሰው የሚጠጣበት የክብር ዕቃ ያድርገዋል። ሸክላ ሰሪው ይሰራል። ልክ እንደዛው ፈጣሪ ደግሞ አምላክ ደግሞ እሺ ያሉትን ሰዎች ሕይወታቸውን የሰጡትን ሰዎች እንደፈለገ አድርጎ ይሰራቸዋል። ይሄ በየሕይወታችን ይመጣል። እኔ ማለት በሰላም ተቀምጠሽ ድንገት ነገሮች ዝብርቅርቅ ሲሉ ምንድን ነው ዋትስ ጎይንግ ኦን ትያለሽ። እኔ ባለፉት ሳምንታት አሳልፌያለሁ፣ ግን ልምዱ ስላለኝ ያለፉት ጥቂት ሳምንታት ሸማኔው የሆነ ነገር እየሰራ ነበርና ግራ ምንድን ነው ዋትስ ጎይንግ ኦን እንደዛ ነው የምትይው። ምክንያቱም በሰላም ትኖሪ ነበር፣ ክሮቹ በሰላም ከዛ ሸማኔ የሆነ ነገር ወደ ሲሰራ ምን እየተካሄደ ነው ትያለሽ። ከዛ ልምዱ ስላለኝ እኔ ኦኬ አዲስ ሌቭል ደግሞ እየመጣ ነው። ኒው ሌቭል ኒው ዴቭል ይባላል። ኒው ሌቭል ኒው ዴቭል። አዲስ ሌቭል ላይ ስትወጪ አዲስ ዴቭል ይመጣል፣ አዲስ ተቃውሞ ይመጣል። ኒው ሌቭል ኒው ዴቭል ነው ስለማውቀው እኔ ኦኬ there is new level there is new devil ስለዚህ ይታለፋል ብዬ ያለፍኩት። ግን ምንድነው ክሮቹ ድንገት ደግሞ እንደዛ ሲወሳሰቡና ሸማኔውስ መስራት ሲጀምር መጀመሪያ አሁን ለተመልካቾቻችን የምንነግራቸው እኮ ይሄንን ነው። አንዳንዴ ሰላም የነበረ ህይወታችሁ ድንገት ሲመሰቃቀል ውስብስብ ሲል ምንድነው የተፈጠረው ብላችሁ ስትሉ ሸማኔው እንደሆነ እወቁ፣ ሸክላ ሰሪው እንደሆነ እወቁ ነው። ሸክላ ሰሪው ደግሞ ምን ያደርጋል መሰለሽ? አንዳንዴ ደህናውን ዕቃ ያፈርሰዋል። ደህናውን ጀበና አፍርሶ እንደገና ሌላ አድርጎ ይሰራዋል። እና እኔ በመሰራት አምናለሁ። በሱ እጅ፣ በታላቁ ሸማኔ እጅ፣ በታላቁ ሸክላ ሰሪ እጅ ገብተሽ ፈቃደኛ ሆነሽ ውብና ውድ ሆኖ በመሰራት አምናለሁ። ቀላል ግን አይደለም። በህንፃም ይመሰላል። ህንፃም ሆነሽ ትሰሪያለሽ እና ህንፃ ሆነሽ ስትሰሪ ሰራተኞቹ የተለያዩ ሰራተኞች አሉ። ለምሳሌ ጠራቢዎች አሉ አይደል? ጠራቢዎች አሉ፣ የሚጠርቡሽ ሰዎች አሉ፣ በደንብ የሚጠርቡሽ ሰዎች አሉ። ያለሽ አማራጭ መጠረብ ነው። ሊሾ የሚቀቡ አሉ፣ ከዛ መጨረሻ ላይ ቀለም የሚቀቡሽ አሉ። እኔ ሁል ጊዜ የምገረመው መሰለሽ ህንፃው ተሰርቶ አልቆ፣ አንዳንዴ ህንፃው ተሰርቶ አልቋል፣ ግን ይሄ ስካፎልዲንግ አለ አይደለም፣ በላስቲክ ምናምን በሚያስጠላ ላስቲክ ሸፍኑታል። አልቋል እኮ ግን ላስቲኮች እንደዚህ ላዩ ላይ ያሉ፣ ከስር የፈራረሱ ነገሮች አሉ፣ የተሰባበሩ ሸክላዎች አሉ። አያምርም። አንድ ወር ስጭው ተቀብቶ አልቆ ፊኒሽንግ ውድ ነው። ህንፃው ፊኒሽንግ ተሰርቶለት ቀለሙ ተቀብቶ መብራት ገብቶ ምናምን ተስተካክሎ እነዛ ላስቲኮች ተነስተው ዙሪያው ተጠራርጎ ጸድቶ ስታየው ህንፃው ዋ ይሄ ነበር እየተሰራ የነበረው። እንደዛ ሰፈሩን ያበላሸው። አንዳንዴ እንደዛ ትሰሪያለሽ፣ ህንፃ ሆነሽ ትሰሪያለሽ፣ ግን ፔንፉል ነው። ጠራቢው አለ፣ ሚቀባሽ አለ፣ ሊሾ የሚያቦካው አለ። ከዛ እነዛን ታልፊያለሽ፣ በእንትኖቹ በላስቲኮቹ ትሸፈኛለሽ። ህይወትሽ የዛ ጊዜ አያምርም። ሰዎች አይተው ምንድን ነው እሱ ህይወቷን የሚሉት። ልክ ግን ግንበኛው ደግሞ ሰርቶ ሲጨርስ የሚያነጽሽ እሱ ሰርቶ ሲጨርስ፣ ሸክላ ሰሪው ሰርቶ ሲጨርስ ደግሞ ሲገልጠው ላስቲኩን ሲያነሳ መብራቱን በማታ በዛ ጋር ስታልፍ ይሄ ህንፃ ነበር እንዴት ያለሽ በጣም ያምራል። መሰራትም ሰዎች ፈቃደኞች መሆን አለባቸው። ይሄ ነው ፖይንታችን። ህይወታቸው እንዲለወጥ ከፈለጉ ፈቃድህ ትሁን ማለትን መልመድ አለባቸው። ከዛ በሸክላ ሰሪው እጅ ለመግባት እንደውም አንዳንድ ፈቅደው አንተ የወደድከውን አድርግ ብለው በሸክላ ሰሪው እጅ በሸማኔው እጅ ለመግባት ፈቃደኞች መሆን አለባቸው። እስቲ ስራው ህይወቴ አንተ አስተካክለው ብለው ይሰጡታል። ከዛ ምስቅልቅል ይላል። ከዛ
አውትፑቱን ስታይ ውጤቱን ስታይ ግን በጣም ነው የሚያምረው። በጣም ውድ ነው እና ይሄንን በመሰራት እኔ ያምናለሁ። አፍርሶም ይሰራል እና አትደንግጡ። እንደዚህ አይነት ነገር እንደውም ጨርሳኝ ነው የሚባለው። ጨርሰህ ስራኝ። የተጀመረ ህንፃ ሆኜ አልቅር። የተጀመረ ህንፃ አያምርም። ተጀምሮ የቆመ መሀል ላይ ገንዘብ ያጥራቸውና ይተውታል። ከዛ ግማሽ ህንፃ ተሰርቷል፣ አያምርም። እንደውም ችግሩ በሚኖርበት ጊዜ ምን መሰለሽ መሆን ማለት ያለብን፣ ጨርሰኝ፣ ጨርሰህ ስራኝ። በቃ ፕሪፔር ነው። አሁን እሱ ለክብር እያዘጋጀሽ ነው። ለውብ ለሆነ ነገር ለከፍታ እያዘጋጀሽ ነው። አላውሂም ፈቃጅለት ይስራና ይጨርስ። ፔንፉል ነው፣ ሊያም ይችላል። ግን በሸማኔው እጅ ነሽ፣ በሸክላው እጅ ነሽ እና የእሱን ሉዓላዊነት መቀበል፣ ከዛ ለመሰራት ፈቃደኛ መሆን፣ መታገስ፣ አውትፑቱን መጨረሻ የሚመጣውን ውብ ድንቅ የሆነ ነገር ማሰብ ጥሩ ነው። አሁን እኔ በህይወቴ አይቻለሁ። በጣም ብዙ ስላሳለፍኩ ከሱ ጋር ብዙ አሰራሩን ስላየሁ ሉዓላዊነቱን ስላየሁ ሲሰራኝ አይቻለሁ። ከሰራሽ በኋላ ግን ለአንቺ ደግሞ ያዘጋጀው ነገር አለ። ዳዊት ምን አለ? በፊቴ ገበታን አዘጋጀህልኝ አለ። ህይወት ነው። አሁን ገበታ ምግቡን አይደለም፣ ግን ህይወቴን አሳመርከው። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። in the presence of my enemies ነው የሚለው። in the presence of my enemies ራሴን በዘይት ቀባህ፣ ግን በፊቴ ገበታን አዘጋጀህ። እኔ በእርግጠኝነት ለተመልካቾቻችንም ነግራቸው ከመሰራት በኋላ ሰርቶ ካዘጋጀን በኋላ ዝም ብለን እያለቃቀስን እያጉረመረን ምናምን ሳይሆን ያንን የመሰራት ጊዜ ከጨረስ ነው። ሊሚት አለው። ህንፃ ሁሌ ይሰራል፣ ይመረቃል እኮ ህንፃ እኮ ይመረቃል። ሸክላም ተሰርቶ ያልቃል። ሸማኔውም የጥበብ ስራውን ሰርቶ እኮ ይጨርሰዋል። ከዛ ለክብር ይወጣል እኮ። ያችን የመሰራት ጊዜ ታግሰው ከወጡ በኋላ በፊታቸው የሚዘጋጅ በፊቴ ገበታን አዘጋጀህልኝ እንዳለ የሚዘጋጅ ገበታ አለ። ያማረ ህይወት ይዘጋጅላቸዋል። ዝም ብሎ አያሰቃያቸውም። የተዘጋጀ ነገር ይሰጥሻል። እና ለመሰራት ፈቃደኛ መሆን፣ ለሸክላ ሰሪው ራስን አሳልፎ መስጠት፣ ለሸማኔው ራስን አሳልፎ መስጠት፣ ለአርክቴክቱ ራስን አሳልፎ መስጠት፣ መሰራት፣ መዘጋጀት፣ እንዲያዘጋጅሽ በፍቀድ ከተዘጋጀሽ በኋላ ካዘጋጀሽ በኋላ ያዘጋጀልሽን ደግሞ ሰርፕራይዝ አለው። ሰርፕራይዝ አለው። ታውቂያለሽ፣ ፈጣሪ ሰርፕራይዝ ያደርጋል። ሰዎችን ሰርፕራይዝ ያደርግሻል። የት ነበረ ይሄ ያለሽ? ይሄን አላሰብኩም ነበረ፣ ደግሞ ይሄን አልጠየቅኩም ነበረ። ያልጠበቅሽውን ነገር ምንድነው? አንዳንዴ የለመንሽውን ነገር ይሰጣል። ጽሞ ያለመንሽውን ነገር ደግሞ ይሰጥሻል። ፈጽሞ ያለመንሽው ያላሰብሽው ከምትለምኑት ከምታስቡት በላይ አብልጦ ማድረግ ለሚቻል ለእርሱ የሚለው ለዛ ነው። እና መልካም ነው። መስማማት ያስፈልጋል። ለመሰራት መፍቀድ ጨርስ ማለት ነው። እንደው ጅምር ህንፃውኝ መቆየት አልፈልግም እና ጨርስ። ስለዚህ እንደዚህ አድርጎ ያዘጋጀናል። የሚያዘጋጀን ፖዚሽን ስላለ ነው። የሚያዘጋጀን አዲስ ምዕራፍ ስላለ ነው። የሚያዘጋጀን በረከት ስለሚመጣ ነው ያዘጋጀናል። እኛን ያዘጋጀንና የመጨረሻው ከዛ ለኛ ደግሞ ያዘጋጅልናል። ለኛ የሚያስፈልገን ነገር ደግሞ ያዘጋጅልናል። አንድ ጊዜ አብርሃም ትዝ ይልሻል፣ ልጁን ይዞ ሲሄድ ይለያያል። በክርስትና ይስሐቅ ነው፣ በእስልምና እስማኤል ነው። ይዞት ሲሄድ በግ ሊሰዉ ነው የሚሄዱት አባትና ልጅ። ከዛ በግ ሊሰዉ ልጅህን ሰዋልኝ ብሎት ነው እየሄደ ያለው ተራራ ላይ ልጅህን ሰዋ ብሎት ነው። ከዛ ግን መንገድ ላይ እየሄዱ ግን ይስሐቅ አባቱን አብርሃምን ይጠይቀዋል። ድንገት ይጠይቀዋል፣ አባቴ ሆይ እንጨቱ ይኸውና፣ እሳቱ ይኸውና፣ በጉ የት አለ አለው። እሱ እንደሆነ አያውቅም። በጉ እሱን ሊሰዋ ነው እየወሰደው ያለው። ከዛ እሳቱ እንጨቱ ይኸውና፣ ለእንጨቱ መረብረብ አለበት። እሳት መለኮሻ እንግዲህ እዛ ጊዜ ምን እንደሚጠቀሙ አላውቅም፣ ግን መኖር አለበት። ከዛ በግ መኖር አለበት። በግን ወዝሜሲንግ የለም። በጉ የት አለ ብሎ ጠየቀው።
ከዛ የመለሰው መልስ ነው በጣም ደስ የሚለኝ። አብርሃም አያውቅም እኮ እግዚአብሔር ያዘጋጃል። እንዴት አድርጎ በግ ከሚገዛበት ሰፈር አልፈው ሄደው ተራራው ጋር ደርሰዋል። በግ የለም፣ ከየት ይመጣል? መግዛት አይችልም። ስለዚህ እግዚአብሔር ያዘጋጃል። አንዳንድ ጊዜ የጥያቄዎቻችን መልስ የሚሆኑት ይሄ ነው። በቃ እሱ ያዘጋጃል የምትይው ነው። እና የሚገርመው ግን ተራራው ላይ ሲሄዱ በዕፀ ሳቤቅ ቀንዱ የተያዘ ለመጀመሪያ አጋደመው፣ ይስሐቅን አጋደመው። ሊታዘዝ ከባድ ነው። ሊታዘዝ ሰይፉን አነሳ። ከዛ ከሰማይ ድምፅ መጣ። መታዘዝህን አይቻለሁ፣ በብላቴናው ላይ ምንም ነገር አታድርግበት፣ ምያለሁ አለው። ምያለሁ ባርክህ ዘንድ ምያለሁ አለው። ከዛ ይህን ካለው በኋላ ዞር ሲል አብርሃም እዛ ጋር በግ አለ። በዕፀ ሳቤቅ ቀንዱ ተይዞ በግዛ ጋር ቆመ። እግዚአብሔር ያዘጋጃል ብሎ ነበር። ከዛ ተዘጋጅቶ እሱን ሰውተው በጉን ሰውተው ልጁን ይዞ ተመለሰ። ምሎ ባረከው። ተማሪ ሆኖ እኔ መማር እፈልጋለሁ፣ ስኮላርሺፕ ኬት ይመጣል፣ እንዴት ነው የማደርገው ይላል። መሞከር ያለበትን ነገር መሞከር አለበት። መልሱ ግን እግዚአብሔር ያዘጋጃል። እኔ ትዳር መያዝ እፈልጋለሁ፣ እንደው የሚመስለኝ ሰው አላየሁም ትላለች። እንደው እኔ በቃ የምወደው አይነት ሰው አላጋጠመኝም፣ ትዳር ሳሊዝ ነው ወይ የምኖረው? አይ ያዘጋጃል። እዳይ እንዴት ነው የምከፍለው ይላል። የሚጨነቁ ሰዎች አሉ። ትሰራለህ፣ ማድረግ ያለብህን ታድርጋለህ። ግን አላህ ያዘጋጃል፣ እግዚአብሔር ያዘጋጃል። እውነትም ያዘጋጃል። ፍቅር እኔ በዘመኔ አይቻለሁ። ያዘጋጃል። የማትጠብቂው ቦታ ላይ አዘጋጅቶት ይጠብቅሻል። ሰርቶልሽ አንቺን ይሰራሻል፣ አንቺን ያዘጋጅሻል። ከዛ ለአንቺ የሚሆነውን ነገር ደግሞ ያዘጋጃል።